ስለዚህ ዛፉ የት ነበረ? ሲነማ የሚያክል ዛፍ የት ነበረ? የዘራናት ጥንት ፍሬ ናት አይደለ? ያደገው ሲነማ የሚያክል ዛፍ የት ነበረ? ዛፉ ፍሬዋ ውስጥ ዛፍ አልነበረ። ፍሬዋ ውስጥ የነበረ ፎርሙላ ነው፣ ቀመር ነው የነበረ። የዛፉ ቀመር ነበረ። ያ ፍሬ ያ ዘር መሬት ላይ ሲዘራ ማለት ነው ስራ ጀመረ። ቀመሩ ስራ ጀመረ። የሚዘራው ንቁ አእምሮ ነው። በንቁ አእምሮ ምን እየዘራህ ነው? ንቁ አእምሮ አቅሙ አይተነዋል። ንቁ አእምሮ መጸነስ ይችላል። ለሁሉም የሚሆን እጹብ ድንቅ የሆነ ሀብትና በረከት አለ። መጀመሪያ በአንድ ህግ እንጀምር። ከህጎቹ አንዱ ምንድነው የሚለው? የዘራኸው ታጭዳለህ። the law of sowing and reaping። አሁን አንድ የምናውቀው ነገር አለ። የምናውቀው ምንድነው? ገበሬ ይዘራል አይደለ? ለምን ነው የሚዘራው? ምክንያቱም አንድ ነገር ይረዳል። ዛሬ የዘራው ሰዓቱ ሲደርስ እንደሚያጭደው ጠንቅቆ ያውቃል። ለምሳሌ ገበሬ ስንዴ ሲዘራ ሰዓቱ ሲደርስ ምን ነው የሚያገኘው? ስንዴ በሙሉነት። አረም ከዘራስ አረም ያገኛል። ነገሩ ግን ምንድነው? አረም መዘራት አያስፈልገው። ዛሬ ሙሉ ትኩረታችን አንድ ኮንሰፕት ላይ ነው የምናደርገው። ምንድነው ይሄ ኮንሰፕት? ፍሬ ስንዘራ ማለት ነው። አንዳንድ አሉ ትላልቅ ዛፎች፣ እውነት ነው አይደለ? ትላልቅ ዛፎች አሉ። እነዚህ ትላልቅ ዛፎች ይሄ ሲነማ አይደርሱም። ሲሰበስቧቸው አይታችሁ ታውቃላችሁ? ትላልቅ ዛፎች ሰዎች እዛ ጋ እንደ ሲነማ ሲሰበስብባቸው 500 ሰው ሲሰበስብ አይታችኋል አይደለ? አሁን ያ ዛፍ ካደገ በኋላ ያን ያክል ዛፍ ነው። ሲዘራ ግን ምን ያክል ነው? ለምሳሌ እንደዚህ ልትሆን ይችላለች ፍሬዋ። እቺ ፍሬ ከምን አትበልጥም? ከዚህ ጥፍር አትበልጥም። ምን ዘራት ከዚች አትበልጥም። የሚያድገው ግን ይሄ ሲነማ የሚያክል ቁመት ያለው ዛፍ ሊሆን ይችላል። አሁን አንድ ጥያቄ ነው ያለ። የተዘራች ከዚች አትበልጥም፣ ከዚች ጥፍሬ አትበልጥም የተዘራችው። ሲበቅል ግን ምን ይበቅለው? ሲነማን የሚያክል። አሁን አንድ ጥያቄ ብቻ ነው። ስለዚህ ዛፉ የት ነበረ? ሲነማ የሚያክል ዛፍ የት ነበረ? የዘራናት ጥንት ፍሬ ናት አይደለ? ያደገው ሲነማ የሚያክል ዛፍ የት ነበረ? ዛፉ የዘራው ሰውዬ ውስጥ የት? ፍሬዋ ውስጥ ነበረ። ፍሬዋን እችን የምታክል ከሆነች ዛፉ ይሄ ሲነማ የሚያክል ከሆነ ይሄ ሲነማ የሚያክል ዛፍ የት ነበረ? እዚህ ውስጥ እንዴት ይገባል? አሁን እንዴት ነው? ፍሬ ያለች ምን እናደርጋታለን? ያች ፍሬ ቆፍረን እንዘራታለን። ስንዘራት ስራ ትጀምራለች። ምን አይነት ስራ ነው የምትጀምረው? ይሄ ከውጭ ያለ ሌየሯ ትቀርፈዋለች እና ምን ማድረግ ጀምራለች? ስር መስደት ጀምራለች። ስር መስደት ጀምራለች እና ስር ስትሰድ ማለት ነው ከመሬቱ ምን መውሰድ ጀምራለች? ውሃ ሲያስፈልጋት ውሃ፣ ከአፈሩ የሆነ ነገር ሲያስፈልጋት እሱ ትወስዳለች። ማዕድን ሲያስፈልጋት ማዕድን፣ ቪታሚን ሲያስፈልጋት ቪታሚን ትወስዳለች። እንደዚህ መውሰድ ስትጀምር ምን መሆን ጀምራለች? ህይወት መዝራት ትጀምራለች እና ምን መታየት ትጀምራል? ትንሽ ችግኝ መውጣት ትጀምራለች። ትንሽ ችግኝ ከየት ቆፍራ ትወጣለች? ከመሬቱ ትንሽ ቆፈር አድርጋ መውጣት ጀምራለች እና የሆነች አረንጓዴ ነገር ነው ያለን አይደለ? ያቺ አረንጓዴ ደግሞ ቅጠሎች ምናምን ትዘረጋለች እና ከፀሐይ ምን ትወስዳለች? ብርሃን ትወስዳለች፣ ኦክሲጅን ትወስዳለች፣ ካርቦን ዳይኦክሳይድ ትወስዳለች። በቀን በማታ ኦክሲጅንና ካርቦን ዳይኦክሳይድ እያቀያየር ነው የሚጠቀሙ አይደለ? እሱ ትወስዳለች። ፎቶሲንተሲስ ትጠቀማለች። እቺ ማለት ነው ሰዓቷ ሲደርስ እያደገች ምን ትሆናለች? ዛፍ ትሆናለች። ስለዚህ ፍሬዋ ውስጥ ዛፍ አልነበረም። ፍሬዋ ውስጥ የነበረ ፎርሙላ ነው፣ ቀመር ነው የነበረ። የዛፉ ቀመር ነበረ። ያ ፍሬ ያ ዘር መሬት ላይ ሲዘራ ማለት ነው ስራ ጀመረ። ቀመሩ ስራ ጀመረ። ምን አደረገ? ስር ሰደደና ከመሬት የሚያስፈልገው ነገር መሰብሰብ ጀመረ። ከመሬት ብቻ አይደለም እኮ ከዩኒቨርስ የምንለው ለምንድን ነው? ፀሐይ ከየት ነው የሚመጣው? ከዩኒቨርስ አይደለ? ከሚልክ ወይ ጋላክሲ ፀሐይ፣ ጨረቃ የራሷ ኢፌክት አላት። እነዚህ ሁሉ ሲረዷት ማለት ነው እቺ ማትታይ የነበረች ፍሬ ምን ትሆናለች? ከዚህ መሬት፣ ከዚህ ዩኒቨርስ፣ ከፀሐይ፣ ከኦክሲጅን ሰብስባ ምን ትሆናለች? ትልቅ ዛፍ ትሆናለች። ገብታችኋል? ቁም ነገር ምንድን ነው? ከዘራኸው ታጭደዋለህ። አሁን ከተዘራ ጀምሮ እስከሚታጨድ ድረስ ብዙ ፕሮሰስ አለ። መሬት ገብቶ ብዙ ነገር መውሰድ አለበት። ከሰማይ ከፀሐይ
ከኦክሲጅን ካርቦን ዳይኦክሳይድ ብዙ ነገር መውሰድ አለበት። የኛ ስራ መዝራት፣ ማጨድ፣ መሀል ላይ ደግሞ መኮትኮት፣ ውሃ መጨመር፣ አንዳንድ ነገሮች እንጨምራለን። አብዛኛው ፕሮሰሱ እኛ እናደርገው። ስኬት ማለት አሁን የት እንዳለ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ ነው። ስለዚህ የት እንዳለ ካወቅ፣ የት መሄድ እንደምትፈልግ ደግሞ ከወሰንክ፣ ሙሉ አእምሮህ ደግሞ ያ የሚሳካበት መንገድ ካመንክ እንዴት እንደሚሳካ አታውቀው። ስንዴ ዘርተህ ስንዴ እንዴት እንደሚበቅል እንደማታውቀው፣ ህልምም ዘርተህ ያ ህልም እንዴት እንደሚሳካ አታውቀው። ምታቅ ሊመስልህ ይችላል፣ ግን አታውቀው። ማንኛውም ሰው ማለት ነው እዚህ መጥቶ ታሪኩ ሲያወራ ወይ በሌላ ካያችሁ ማለት ነው የሆነ ሰዓት እንደዚህ ያለኝና ቆይ እኔ ማችልም ካላሳካው አልመለስም አልኳቸው። ከዛ በኋላ ተሳካ ነው የሚላችሁ። ምክንያቱም ካመንከው መንገድ ይመጣል። ይሲ ህልምህ የማይሳካው ስለማታምነው ነው። አምነህ አትዘራም፣ ስለዚህ አታጭደው። ከዚህ ጋር ትልቅ ትምህርት ነው። ምን የዘራኸው ታጭዳለህ። አሁን መሬት ምን እንደሚወክለው ድብቆ አእምሮ ነው የሚወክለው። ድብቆ አእምሮ ሁለተኛ ስሙ ምን ይባላል? ዩኒቨርሳል ማይንድ። የሚዘራው ንቁ አእምሮ ነው። በንቁ አእምሮ ምን እየዘራህ ነው? ንቁ አእምሮ አቅሙ አይተነዋል። ንቁ አእምሮ መጸነስ ይችላል። ምን ማለት ነው? መጸነስ ማለት መዝራት ማለት ነው። መቀበል ይችላል። ከውስጥም አምጥቶ መዝራት ይችላል ማለት ነው። መቃወምም ይችላል። ድብቁ አእምሮ አይቀበልም። ልክ እንደ መሬት ነው። መሬት እንትን ትላለች እንዴ እኔ ስንዴ ሰለቸኝ ጤፍ ቀይርልኝ ትላለች እንዴ? አትልም። ድብቁ አእምሮ ልክ እንደ መሬት የተሰጠው ያበቅላል። መሬት አይታችኋል? ብርቱካን ከሰጣት ለብርቱካን የሚሆናላት፣ ስንዴ ከሰጣት ለስንዴ የሚሆናላት፣ አረም ከሰጣት ለአረም የሚሆናላት፣ ቡና ከሰጣት ለቡና የሚሆናላት፣ ቲማቲም ከሰጣት ለቲማቲም፣ ለሁሉም አላት። አንተ ምን ትዘራለህ ነው ጥያቄው። ትዘራለህ። እንዴት እንደሚበቅል አታውቀውም። አንተ የምታደርገው ትኮተኩታለህ፣ ትንከባከባለህ፣ አስፈላጊ የሆነ እንክብካቤ ታደርጋለህ እንጂ ዛፉ ጎትተህ አታወጣው፣ ፍሬው ስበህ አታወጣው። ሰዓቱ ሲደርስ ታመጣለች። ድብቁ አእምሮ ደግሞ እንደሱ ነው። ምን ዘራህ ምን ይዳዝን ማተር። ልብስ ቤት ልትዘራ ትችላለህ፣ ዘፈን ልትዘራ ትችላለህ፣ ሕክምና ወዴቨር፣ ለሁሉም የሚሆን ሀብት አለ። የአንድ ዩኒቨርስ አንድ ሲስተም ነው የሚከተለው። ለሁሉም የሚሆን እጹብ ድንቅ የሆነ ሀብትና በረከት አለ። ለአንተ የሚያስፈልገው በሰዓቱ እየመጣልህ ፍሬው ማግኘትህ ግዴታ ነው። ዋና ቁም ነገር ምንድነው? የዘራው ሰዓቱ ሲደርስ ታጭደዋለህ። ቲማቲም ከዘራ በሰዓቱ ቲማቲም ታጭዳለህ። ቡና ከዘራ በሰዓቱ ቡና ታጭዳለህ። አሁን ግን ስለ አንድ ልዩ ገበሬ ነው ዛሬ ሙሉ ጊዜያችን። ስለ አንድ ልዩ ገበሬ ነው። ይሄ ገበሬ የምን ገበሬ ነው? የምን ይመስላችኋል? ሰፈሩ ብዙ አይነት ገበሬዎች ነው ያሉ። እጅግ በጣም ብዙ አይነት ገበሬዎች፣ የጤፍ ገበሬዎች አሉ፣ የስንዴ ገበሬዎች አሉ፣ የቲማቲም አሉ፣ የተለያዩ ነው ያሉ። ይህ ሰውዬ ግን ለየት ያለ ህልም አለመ። ከዛ በፊት እንደሱ አይነት ህልም ያለመ ሰው የለም። እሱ ነው ለመጀመሪያ። ማለት ሁሉ ስራ ቆንጆ ነው፣ ይወደዋል። እሱ ግን ለየት ያለች ህልም ታየችው። ችግሩ ግን እንደሱ አይነት ህልም አልሞ ያሳካ ሰው የለም። ስለዚህ ትልቅ ሪስክ ነው፣ ያስፈራል። ይሄ ሰውዬ የዘራው ምንድነው የሚባለው? ባምቡ ይባላል። ለምን ባምቡ መረጠ? ታየው። ባምቡ ሲዘራ ሲደርስ በሰዓቱ የሚያገኘው ሽልማት ታየው። ቁጭ ብሎ አሰበበት፣ አመነበት። ምን ይዞ መጣ? ዘሩን ይዞ መጣና ምን አደረገ? ዘራው። አሁን እንደ ማንኛውም ዘር እንደ ማንኛውም ገበሬ ምን አደረገ? 1 አመት ሙሉ ጠበቀ። ምን ለማድረግ? ፍሬ ለማግኘት። አሁን 1 አመት ሲሆን ማለት ነው 1 አመት ሙሉ ሲሰራ አጠገቡ ያሉ ገበሬዎች ባለ ቲማቲሞቹ 3-4 ጊዜ አግኝተዋል። ባለ ጤፎቹ 1 አግኝተዋል። ሁሉም ውጤት አግኝተዋል። እሱ ግን 1 አመት ሙሉ ጠብቆ ምን ውጤት ነው ያገኘው? ምን ውጤት ነው ያገኘው? 1 አመት ሙሉ ጠብቆ ምን ውጤት ነው ያገኘው? ናቴ። እሱም ሚስቱም ልጆቹም ቤት ያሉ ሁሉም ተባብሮ ልክ እንደ ሁሉም ገበሬ 1 አመት ሰሩ። ባለ ቲማቲሞቹ 3 ጊዜ ከዛ በላይ አግኝተዋል። ባለ ስንዴዎቹ 2 ጊዜ ከዛ በላይ አግኝተዋል። ሁሉ ሰው አግኝተዋል። ጎረቤት ያሉ አገሮች ጎረቤቶች ይታያቸዋል አይደል? እዚህ ጋር የሚፈልጉት ፍሬ አግኝተዋል። እሱ ግን አመት ሙሉ ኮትኩተዋል። አመት ሙሉ መጨመር ያለበት ጨምረዋል። አመት ሙሉ ተንከባክበዋል። አመት ሙሉ እጁን አልሰጠም። መሀል ላይ ብዙ እንቅፋቶች ነበሩ።
መሀል ላይ በሀገር ደረጃ ብዙ እንቅፋቶች ነበሩ። በግል ደረጃ ብዙ ፈተናዎች ነበሩ። የሚያስለቅሱ ብዙ ነገሮች ነበሩ። ሰዎች መጥተውም አንተ ምንቀኛ ነህ፣ እንዴት ነው ብቻህን ባምቡ ምዘራው? እዚህ ሰፈር እኮ እኛ ባምቡ አናውቅም። እኛ የምናውቀው ስንዴ ነው፣ እኛ የምናውቀው ቲማቲም ነው፣ እኛ የምናውቀው ጤፍ ነው ብሎ መከራውን አሳይተውታል። ምን ያክል ጊዜ? 1 ዓመት። እና ጎረቤቶቹ መሳቅ ጀመሩ። ነግረንሃል እኮ አይሆንም፣ እዚህ ሀገር አይሆንም። የተለመደው የአባቶቻችን የቅድመ አያቶቻችን ካልሆነ አዲስ ሀሳብ አይሆንም፣ መርገም ነው ያመጣው ብሎ ወቀሱት። ብዙ ነገርም አወሩበት። ግን ተስፋ አልቆረጠም። እንደ ቤተሰብ ተስፋ አልቆረጠም።